ዜናን ሞቷን ከዚህ ይናገሩታል። ከእናት ከአባቷ ቤት 3 ዓመት ከቤተ መቅደስ 12 ዓመት ይህን ቢደምሩት 15 ዓመት ይሆናል። ጌታን ጸንሳ ሳለ 9 ወር ከ5 ቀን ከጌታ ጋራ ደግሞ 33 ዓመት ከ3 ወር ከጌታ ጋራ 33 ዓመት ከ3 ወር በቤተ ዮሐንስ 15 ዓመት ይህን በአጠቃላይ ቢደምሩት 64 ይሆናል። እመቤታችን 64 ዘመን ሲሆናት በጥር 21 ቀን አርፋለች። ዘመኑ ዘመነ ማቴዎስ ነው። ያን ጊዜ ጥር ሰኞ ይብታል። ሰኞ እስከ ሰኞ 8 ሰኞ እስከ ሰኞ 15 ሰኞ እስከ ሰኞ 22 ይሆናል። አንዱን ቀን ቀንሶ እሁድ በ21 ቀን አርፋለች። ሐዋርያት በአጎበር አድርገው ወደ ቤተ እግዚአብሔር ወደ ጌቴሴማኒ ይዘዋት ሲሄዱ መቼም አይሁድ ለምቀኝነት አያርፉምና ቀድሞ ከዚች የተወለደው ሞተ፣ ተነሳ፣ አረገ እያሉ ዓለሙን ሲያውኩ ሕዝባችንን ሲያደናግሩ ኖሩ። ደግሞ ዛሬ ይህች ሞተች፣ ተነሳች፣ አረገች እያሉ ይህንን ዓለም ሊያውኩ አይደለምን? ኑናው እያ በእሳት ኑ በእሳት አቃጥለት በእሳት እናቃጥላት ብለው ተሰብስበው መጡ። ታውፋንያ ይለዋል። ጡንቻው የፈረጠመ ደረቱ የሰፋ ቁመቱ የረዘመ ኃይለኛ ነው። ሊያወርድ የአልጋውን ሸንኮር ያዘው። መልአኩ በረቂቅ ሰይፍ ቀጥቶታል። እመቤታችን ከዮሐንስ ጋር ወስዶ በገነት ከዕፀ ሕይወት እግር ስር አኑሯታል። ያንንም ሰው ቅዱስ ጴጥሮስ ጸልዮ አድኖታል። ስለምን ቢሉ ምክንያት ለመንሳት ነው። ሐዋርያትን እንጂ ምንጣላቸው ምናሳድዳቸው እኮ እንዲህ እያደረጉን ነው እንዳይሉ። ዮሐንስም መጥቶ እመቤታችን እንጂ በገነት ከዕፀ ሕይወት እግር ስር አለችላችሁ አላቸው። እንዴት ዮሐንስ አይቶ እኛ ሳናይ እንቀራለን ብለው በነሐሴ ቀኑና ገቡ። ያን ጊዜ ነሐሴ ጥር በባተበት ሰኞ ይብታል። ሰኞ እስከ ሰኞ 8 ሰኞ እስከ ሰኞ 15 ቀን አንዱን ቀን ታግሶ በ14 ቀን እሁድ አምጥቶ ሰጥቷቸው እሁድ ቀብረዋታል። ማክሰኞ ተነስታለች። ከመትንሣኤ ወልደ ያሰኘው 3ኛው ቀን ቁጥሩን ነው እንጂ ዕለቱን አይደለም። ያን ጊዜ ቶማስ አልነበረም ከሀገረ ስብከቱ። ያን ጊዜ ቶማስ አልነበረም ከሀገረ ስብከቱ ህንደኬ ሄዶ ነበርና በደመና ተጭኖ ሲመጣ እመቤታችን ስታርግ አገኛት። መላእክት እመቤታችን ናት አትሰግድም እንዴ አሉት። ወፈቀደ ይደቅም ደመናሁ ይላል። ከደመናው ሾልኮ ሊወድቅ ወደደ። ስለምን ቢሉ ተበሳይቶ ነው። ቀድሞ ልጇ ከትንሣኤው ለየኝ፣ እሷ ደግሞ ከትንሣኤዋ ትለየኝ ብሎ እመቤታችንም አይዞ ይህን እርገቴን ያየህ አንተ ብቻ ነህ፣ ሐዋርያት አላዩም እንካ ብላ የተገነዘችበትን ሰበኗን ሰጥታ ሰደደችው። እሱም መጥቶ ከሐዋርያት ጋር ጥቂት ሲጨዋወቱ